ጌሾ ወቀጣ በርበሬ ነው በርበሬ በርበሬ ወቀጣ ማንም ሰው አይመጣ እንዲቻላል እንዴ አረ የሴቶች ጥቃት ይቁም አልተባለም እንዴ? እና ምንድነው ይሄ አደባባይ ላይ ግንብ ጥብስነሽ ግልብጥነሽ ምንድነሽ? ምን ያልተሰጠኝ አሰጣጣለ? የት ነበራችሁ ዛሬ? ይሄ ማንቸስተር ነው እንዳትሉ፣ ይሄ ማንቸስተር ዩናይትድ ነው ብሎ ማንም ሊያሳምነኝ እንዳይከራከር። ይሄ ማዶላ አረተው አራ ይቻላል እንዴ? በኤክስ ያስለጠለጣችሁኝ፣ በኤክስ አሰልጣኝ ያዋረዳችሁኝ፣ አላህ ያዋረዳችሁ ምድረ ወራዳ ኦማር ቤራዳ አንጭላዳ ተጫዋች አታስፈርምና እለጠልጣለሁ። ካሪክ አትቀምር። ምን አባ ነው ስራ? እነ ቴሌማንስና ሳንቶስን ቀምራ ምርጥ አድርግ። እዛ ጋር ምድረ ጭላዳ ተጫዋች በኤክስ ያዋረዳችሁኝ ትላንት ተናግሬ ነበር። ይሄ ነው በነገራችሁ ላይ ፕሪዝን እዛ 15 ፈላ ገብቶ ድጋሚ ማላየው አመቱን ሙሉ ስለነሱ ውጤት አያገባኝም። ምድረ ጭላዳ ማት ተጠያቂ ነው ለማለት ይሄ ነው ፕሪዝን፣ የዛሬው ነው ፕሪዝን እንጂ 11 ፈልፈላ ገብቶ አሸንፎ ወጣ አልወጣ አያገባኝም። አመት ሙሉ ጨጓሬን የሚልጦ የሚያስደስቶ ይሄ ስኳድ ነው። ኦማር ቤራዳ የመላጣን ቆጣ ከሰፊ ከበሮ ሳልሰራበት ከኔ ጋር እዚህ ቁጭ ብለህ መፋጠጡን ተወና ተጫዋች የምታመጣ ከሆነ አምጣ። ካሪክ ፖዚሽናል ፉትቦል እጫወታለሁ ብለህ ካዝሜሮን አስወጥተህ ቴሌማንስንና ማነው ሳንቶስን አምጥተሃል። ፖዚሽናል ፉትቦል አምጣ። ያለዛ ቀጣመጭ ጨጓራችን ነው መርዝ የሚረጨው። ጨርሻለሁ። ምንድነው ይሄ? የእንባ መክፈቻ ነው ወይስ ምንድነው? ፕሪሲዝን ተለማመድ እያላችሁኝ እንዳይሆን ምንድነው? ይሄ መላጣ ልጅ ተበቀለን። እኔ በፕሪዝን ጨዋታ እናድዳለሁ ብዬ አስቤ አላቅም ነበር፣ ግን ይሄ ሰውዬ ያናዳል። አሞሪም ስለሆነ ነው የተናደድነው። የምሬን ነው እንጂ አላ እሱ ስለሆነ ነው የተናደድነው። ሌላ ጨዋታ በእኔ የመጀመሪያውን ጨዋታ የፕሪዝን ጨዋታ እኮ ተሸንፈናል፣ ግን ይሄ ጨዋታ ያናዳል። የምሬ ያናዳል። የተጫወትንበት መንገድ ራሱ ያናዳል። አሞሪም ሆኖ ያናዳል። ሲያናዱ ብቻ ቅድም ተናድጄ ለሴላመስ ክሬዲት ሳልሰጥ ነበረ። በቃ በጣም ኢሞሽናል አድርገውኝ። ሴላመስ በጣም አስገራሚ ጎልኪፐር እንደሆነ ዳግም አሳይቶናል። እጅግ በጣም አስገራሚ ሴቮችን አድርጓል። ለአይን የሚከብዱ አይነት ሴቮችን። ማርከስ ራሽፎርድ ተቀይሮ ገብቶ ነበር። አስ ኦልዌይስ በሱ ክፍተት ጎል ገባብን። በጣም ነው የተናደድኩት። በቃ ዛሬ ፕሪሲዝን ነው ይገባኛል፣ ግን ለሩበን አሞሪም አትሊስት መልስ መስጠት ነበረባቸው። እነ ኮቢ ይሆናል። በቃ ብቻ ሴላመስ ዩ ቢንግ ጉድ። በጣም አሪፍ ነገር አድርጋል። በጣም አሪፍ ነበርክ ዛሬ። ሌላውን ቲም ለመውቀስ አለም ፕሪሲዝን ነው ይገባኛል፣ ግን በቃ እንደዚህ ባይሆን ደስ ይለኝ ነበር። ለዛ ነው ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ጀማ ይወዳ አሞሪም ማለት ነው የወዳጅነት ብሎ ትርፍዬ እራት ወቅቱ አለቀቃትም። ምን አይነት ካምባክ እንደሰራባት ረጋገጠሽ እኮ በቃ ይሄው አሁን አየሽዋ ምልክቷን ሲምፕተሟን አየሻት አይደል? ወጋ መደረግ ነው። በቃ ገና ፕሪሚየር ሊግ ሊጀምር ነው ሲባል የትርፍ ተጫዋቾች ቆላቸው ብናለ ታውቃል ሊጀምር ነው እንዴ የወዳጅነቱ ቢቀጥልልን ይሻላል የሚል አሁን ፊርማ ሊያሰባስቡ ሊሄዱ ነው አሉ። ገብቷል አይደል? ፕሪሚየር ሊጉ ሲሪየስ ነገር አይመቻቸውም። የወዳጅነት ምናምን ነበር የሚመቻቸው። አይዞን በቃ አንተ 4-2 ጥሩ ነው። እኔ ተመችቶኛል። በጣም አሪፍ ነው ቡድናችሁ። ዋንጫት የሚያስታውቃል። በተለይ መሀል ሜዳችሁ እንዴት ጥሩ ነው፣ እንዴት ሸበላ ነው መሰላችሁ። ምንድን ነው የምላችሁ በእውነት ከተፎካካሪ ቡድኖች ቀምታችሁ ዋንጫ ለማሳካት ፕሪሚየር ሊጉን የሚያስችላችሁ ሚድፊልዳችሁ እንደሆነ ነው ዛሬ የተረዳሁት። እና አይዞን በቃ አሞሪም ግን ይችላል። ማን ገረፈሽ እኮ ጠርጥማ ገራረፈሽ ብራንዷ ማንቼ በሩበን አሞሪሙ ኤሲ ሚላን 4-2 ተገረፈች ነው የምልህ አባቴ። ፕሪሲዝን ቢሆንም በጣም ሙድ የሚያስይዝ ነገር ስለሆነ ሙድ ይዤብሽ ነው ቁም ነገር የምናወራው እንጂ ዘለን ወደ ቁም ነገር አንገባም። ተረዳሽኝ አይደለ? ማይክል ካሪክ አሞሪም እንደሚበልጠው ያሳየበት ጨዋታማ ተረዳኝ አይደለ? ማይክል ካሪክን አሞሪም ይበልጠዋል። ምክንያቱም
ስኳዳችሁ አይገናኝ ምናችሁ ኤሲ ሚላን የወደቀ ክለብ ነው ገባ አይደለ? ግን ከማን ዩናይትድ ጋር ሲሆን ፕራይም አሞሪም ከቻለና አራት ማን አቤት እንዳለ ፕሪሲዝኑ የተሸነፈ ሰው ነው አሞሪም ባይዘይ ማን ከናንተ ጋር ሲገናኝ ግን እሳት የላሰ እሳት የጎረሰው ነው። አራት አጠጣችሁ ማን ገባ አይደለ? ፖዚሽን ማንዬ ለምን እንደተሸነፋችሁ ልንገራችሁ። ምክንያቱም ፕሪሚየር ሊግ ላይ በተደጋጋሚ የምታዩት ችግር እንደሚሆን እርግጠኛ ስለሆንኩኝ የተሸነፋችሁት በዚህ ደብል ፒቪት ምክንያት ነው። ቲሌመንስ እና አንድሬ ሳንቶስ አባቴ በቤንች ምናምን አይደለም ካሪክ እየሞከረው ነው። በቃ ምርጥ የሚባሌን ቡድኔን ይዤ ገብቼ ምን መስራት እችላለሁ። ፕሪሚየር ሊግ ላይ የምታየው ሜኑ ቢጨመር ነው እንጂ ፕሪሚየር ሊግ ላይ የምታየው ፎርሜሽን ማለት ነው። ሜኑ ደግሞ አንድሬ ሳንቶስ ለየት ያለው ነው ገባ አይደለ? እንግሊዛዊ አንድሬ ሳንቶስ ነው። እዛ ጋር ብራዚላዊ፣ እዚህ ጋር እንግሊዛዊ ነው። ሁሉም ሚድፊልደራችሁ ከኳስ ጋር ነው አሪፍ፣ ከኳስ ጋር ምርጥ ነው ገባ አይደል? ይሰነጣጥቃል ምናምን ነገር ምናምን። ኳስ ካልያዘስ ለምሳሌ እንደዛሬ ማለት ኳስ ከያዘብህ ኳስ ማስጣል የሚችል ሚድፊልደር የለህም፣ እንዳለ ዲስትሮየር የለህም። ካሴሚሮን አልተካም። ኳስ መያዝ ሲያቅትህ ምን አባል ታመጣበት ነው ገባል? ኳሱን ፈቃደኛ ሆኖ ሰጥቶ የሚከላከልን ቡድን ነው የምታስጨንቀው በዚህ ሚድፊልድ ማለት ተረዳኝ አይደለ? አያሞሪ ማያ ዋንጫው እናንተ ነው እናቴን ዋንጫው እናንተ ነው። ፕሪሚየር ሊግ ሀ ብሎ ሲጀመር ማን ነው እንደሌላው 10 ሳምንት ጠብቀሻል ነው የሲቲ ደጋፊ የምትሆኙ። የመጀመሪያ ሳምንቱን ታይና የሲቲ ደጋፊ ተኛሽ በእርግጠኝነት። ማን ዩናይትድ በኤስ ሚላን 4-2 ከተሸነፈ በኋላ ለኔክስት ሲዝን የሚታየኝ 5 ግምቶችን ስለማን ዩናይትድ ገምትላለሁ። ኤዲተሮች ሴቭ እያደረጋችሁ ማን ምክንያቱም ልክ እንደተከሰተ ግምት አንድ ሲከሰት ኤዲት ትሰራበታለህ ነው ተረዳኝ አይደለ? አንደኛ ብሩኖ ፈርናንዴዝ ዛሬም ፔናልቲ ሳተ ታውቃላችሁ አይደለ? ብሩኖ ፈርናንዴዝ የሚሰደብበት አመት ይሆናል ኔክስት ሲዝን። ልክ እንደ ካቻምና ማለት ነው። ብርቅ እንዳይሆንባችሁ ካቻምና ብሩኖ ተካምኖ ምናምን እየተባለ ነበር። እዛ ብዙ እንዳትደነቁ ማለት ነው። ማርቲን ኦዲጋርድ የሚደነቅበት ብሩኖ ፈርናንዴዝ ደግሞ በዩናይትድ ደጋፊ የሚሰደብበት አመት ይሆናል። እኔ አይደለም ያልኩት ራሱ ስትሰድበው እናያለን ነው የምልህ። ሁለተኛ 6 ቁጥር ትክክለኛ 6 ቁጥር ዲስትሮየር ለማይክል ካሪክ ካላስፈረሙለት ማን ዩናይትድ ኔክስት ሲዝን ቻምፒየንስ ሊግ አይገባም አባት አይገባም ነው የምልህ ገባ አይደለ? 6 ቁጥር የሌለው ቡድን ሁሉም ቡድን ይቀዳድዳል ነው የምልህ። ኳስ ስትይዝ አሪፍ ነህ፣ ከኳስ ውጪ አትችልም። ኳስ ደግሞ ፈልገው ከሰጡህ ነው ማን ነው። ከፈልገው ካልሰጡህ መጥተው እነዚህ ሚድፊልደሮች አይወስዱልህ መቼስ ተረዳኝ አይደለ? እንዳለ ሚድፊልደሮች ከኳስ ጋር 4 ሚድፊልደር አለ። 4ቱ ሚድፊልደር ብሩኖን ጨምሮ ደግሞ 5ቱ ሚድፊልደር ከኳስ ጋር ነው የሚችለው። ስለዛ ችግር ውስጥ ነው ያለው ነው የምልህ። ሶስተኛ ካሪክ ደጋፊዎቹንና ባለቤቶቹን በደንብ አድርጎ አስታርቆ መያዝ አለበት። ያለበለዛ ለእያንዳንዱ ውጤት ደጋፊ የሚወቅሰው ካሪክን ከሆነ ኢኒዮስ እናንተን ለማስደሰት ብሎ ዝም ብሎ ብቻ ቀይ ሰጡና ሪንስ ኤንድ ሪፒት እንደ አዲስ ሌላ ፕሮጀክት ውስጥ ያስገቧቸዋል ማለት ነው። አራተኛ በእርግጠኝነት ነው የምላችሁ አንድ ሳምንት ያላችሁ ቡድናችሁ አያስተማምናችሁም። ሁለተኛ ሳምንት ያላችሁ ቡድናችሁ አያስተማምናችሁም። ሶስተኛ ሳምንት ያላችሁ ቡድናችሁ አያስተማምናችሁም። ግን ሶስቱንም ሳምንት ዋንጫውን እኛ ነው የምንበላው ምናምን ብላችሁ ሴኔሪዮች ትፈጥራላችሁ። ያለፈው ዓመት ለምሳሌ የመጀመሪያውን ጨዋታ ዩናይትድ ተሸንፎ የሁለተኛው ጨዋታ ከፉላም ጋር ነበርና ይህን ጨዋታ አሸንፎ የመጨረሻ ጊዜ ዋንጫ በልተው እንደዚህ አይነት ሳክሶች ማለት እስከ ሶስተኛ ሳምንት ላይ ተሰክሱና ከሶስተኛ ሳምንት በኋላ ዋንጫው ከማንቸስተር አይወጣም ብላችሁ ወያልነታችሁን አጠናክራችሁ ትቀጥላላችሁ። አምስተኛ ኔክስት ሲዝን ወያልነታችሁን አጠናክራችሁ ኮርታችሁበት እንደምትቀጥሉ እርግጠኛ ነኝ። የወያልነት አመት ያበቃል ብላችሁ ካሰባችሁ የአርሰናል ደጋፊዎች ቻምፕ ተሳስተሃል ነው የምልህ። ኔክስት ሲዝን አንድ ጌም አሸነፉ አደባባይ ላይ ወጥተው ጨፈሩ ገባ አይደለ? ኔክስት ሲዝን ደግሞ በጣም ዴስፕሪት የበለጠ ዴስፕሪት ስለሚሆኑ አንድ ጎል ሲያገቡ አደባባይ ላይ ገብተው ይጨፍራሉ። ጨዋታውንም አይጨርሱ ልክ ጎል ሲገባ በዛው ነው የሚወጡት። ይወጣሉ፣ አደባባይ ይጨፈራል። አንተ ጨዋታውን ካምባክ ሰርታ አሸንፈህ ልትወጣ ትችላለህ። ግን እነሱ እየጨፈሩ ነው አርሰናል ላይ ያገባን ብለው ወያልነታቸው ይብስባቸዋል። እመኔ ሩበን አሞሪም ለማንቸስተር ዩናይትድ የጻፈው ደብዳቤ ኮፒ ሊንክ 10 ጊዜ አድርጉልኝ። ስለ ጨዋታው ጥቂት ነገር ልበላችሁ። ምናልባት ቫር ቢኖር ምናምን የምንላቸው የሚሻሩ ጎሎች ነበሩ። ነገር ግን ሽንፈት ብዙ ጊዜ አስተማሪ ነው የሚለው ቃል የሚገልጸው ጨዋታ። ምክንያቱም ዩናይትድ እጅግ ብዙ ክፍተቶች ነበሩበት። በተለይም ደግሞ በሉክሾ ቦታ አሁንም ቢሆን ኢኒዮሶች ተጫዋች ማሰብ እንዳለባቸው ሉክሾ በማንቸስተር ዩናይትድ ቤት ጉልበቱን የጨረሰ ተጫዋች እንደሆነና አጋዥ ተፎካካሪ የሚያስቀምጠው ተጫዋች መምጣት እንዳለበት ይሄም ደግሞ ለሉዊስ ሃል 70 ቢሆን 60 ቢሆን ከፍለው ሉዊስ ሃልን ማምጣት እንዳለባቸው የሚያሳይና ያሳየ ጨዋታ። ጎሎቹም የተቆጠሩበትን መንገድ ስታዩ ሉክሾ በቦታው አልነበረም። ሌላውና ዋነኛው ጉዳይ ደግሞ ማንቸስተር ዩናይትድ የገቡት ተጫዋቾች እንደ ኮቢ ማይኖ፣ ማርከስ ራሽፎርድ፣ ኢቨን ሊሳንድሮ ማርቲኔዝ ራሱ ተቀይረው የገቡ የመጀመሪያ ጨዋታቸውን ያደረጉ ተጫዋቾች ፊዚካሊ ፊት እንዳልነበሩ፣ የጨዋታ ዝግጁነታቸውም ደግሞ ከጨዋታ ማነስ ሊሆንም ይችላል ጥሩ እንዳልነበሩ ያሳየን ጨዋታ ነው። በጣም ግን እዛ ጨዋታ ላይ በደንብ ያስተዋልኩት ጉዳይ ምንድነው?
አማድ ዲያሎ ሲኖርና ሳይኖር የማንቸስተር ዩናይትድ የፕሬሲንግ ስትራክቸር እንደሚለያይ ነው። አማድ ዲያሎ ሲኖር ማንቸስተር ዩናይትድ እጅጉን ፕሬስ ያደርጋል። ብራያን ምቤሞም ደግሞ አማድ ዲያሎ ሲኖር የሚያሳየው ብቃትና ሳይኖር የሚያሳየው ብቃት የተለየ ነው ብዬ አስባለሁ። ከዚህ በተጨማሪ ደግሞ ማንቸስተር ዩናይትድ እጅግ በጣም ብዙ ክፍተቶችን ያየበት ጨዋታ፣ ኢኒዮሶች ሊማሩበት የሚገባ ማይክል ካሪክም ሊማርበት የሚገባ ጨዋታ ነው ብዬ አስባለሁ። ውድድሩ ሊጀምር አንድ ሳምንት ኦልሞስት ያነሰ ጊዜ ቀርቶታል። ዛሬ 6 ቀን ምናምን አካባቢ ይመስለኛል። በዚህ ጨዋታ ብዙ ነገር መማር አለበት። ኤሲ ሚላኖች የመጨረሻ ጨዋታቸውን በድል አጠናቀዋል። ነገር ግን ማንቸስተር ዩናይትድ ደግሞ ጥሩ የፕሪሲዝን ጊዜ አሳልፎ መሸነፍ ክፍተትን ያሳያል የሚለው ነገር የሚገልጽ ነገር መሆኑ ጥሩ ነው ብዬ አስባለሁ። የገረመኝ ግን ዩናይትድ 4-2 የተሸነፈው ሼባው በሊድስ የተቀጠቀጠበትን ለማሳየት ለማስታወስ ነው። ብቻ ግን ለሩበን አሞሪም ደስ ብሎኛል። ሁሉም የዩናይትድ ደጋፊ በዚህ ሽንፈት እንደማይናደድ ተስፋ አድርጋለሁ። ነገር ግን ኢኒዮሶች ሊማሩበት የሚገባ ጨዋታ ነው። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁ። ዛሬ ባየሁት ነገር ኢኒዮሶች ይህንን አይተው ተጫዋች የማይገዙ ከሆነ ማንም እየመጣ መቀለጃ ነው የሚያደርገን። በጣም ያዘንኩት በማንቸስተር ዩናይትድ ማለት 4-2 መሆኑ አይደለም የሚያናድደኝ፣ ተስፋ ሰጪ እንቅስቃሴ አላየውም። በቃ ከፈርስት ሃፍ እስከ ሰከንድ ሃፍ ኩካረግን ሩበን አሞሪም የሚገርም ቲም ሰራ። እዛ ሄዱ በቃ አስጨነቀን ነው የምላችሁ። ይህንን አይተው ተጫዋች የማያመጡልን ከሆነ ምንም አይነት ተስፋ የለንም። በቃ በጣም ከባድ ነው። ፕሪሚየር ሊግ ሲጀምር እንደዚህ አይነት እድል አይሰጠም። ፍሬንድሊ ማች ላይ እንደዚህ አይነት ጨዋታዎችን ማሸነፍ የማንችል ከሆነ ምን አይነት ጨዋታ ነው ማሸነፍ የምንችለው? አይኖ ፍሬንድሊ ማች እንደሆነ ምናምን ይገባኛል። ሳይገባኝ ቀርቶ አይደለም። ኮመንት ላይ መጣ ፍሬንድሊ ነው ምናምን እንዳትለኝ። ኢኒዮሶች ይህን ተጫዋች የማትገዙልን ከሆነ እባካችሁ በቃ አመቱ ሙሉ መቃጠል አልፈልግም። በቃ እንደዚህ አይነት አጀማመር አልፈልግም። ፕሊዝ በቃ ያስፈልገናል። 6 ቁጥር ያስፈልገናል። ተከላካይ ያስፈልገናል። ፉልባኮቻችን፣ ሴንተር ባኮቻችን ልክ አይደለም። ስለዚህ ያስፈልገናል። እንዴት እንደሚሆን አላውቅም። ኮፒ ሊንክ እና ሼር አድርጉ። እስቲ ምን ተሰማችሁ ግን የዛሬውን ጨዋታ አስተያዩ ኮሜንት ሴክሽን ላይ አስቀምጡልኝ። ማንቸስተር ዩናይትድ በቀድሞ አሰልጣኙ ሩበን አሞሪም በዘንድሮ የወዳጅነት ጨዋታ የመጀመሪያ ሽንፈቱን ቀምሷል። እንግዲህ ኤሲ ሚላን ከማንቸስተር ዩናይትድ ያደረጉት ተጠባቂ የወዳጅነት ጨዋታ በኤሲ ሚላን 4-2 አሸናፊነት ተጠናቋል። ከመመራት ተነስቶ ነው ኤሲ ሚላኖች 4-2 ማሸነፍ የቻሉት። በዚህ ጨዋታ ላይ ለማንቸስተር ዩናይትዶች ሁለቱን ጎሎች ማስቆጠር የቻሉት ተጫዋቾች ሃሪ ማጉዌር እና ፓትሪክ ዶርጉ ነበሩ። ብሩኖ ፈርናንዴዝ በዚህ ጨዋታ ላይ ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበር፣ በድጋሚ ማለት ነው። እንግዲህ ሩበን አሞሪም ማንቸስተር ዩናይትድን ከለቀቀ በኋላ በወዳጅነት ጨዋታ ማሸነፍ ችሏል ማለት ነው። ማርከስ ራሽፎርድም ከ2 ዓመታት ቆይታ በኋላ ለማንቸስተር ዩናይትድ ለመጀመሪያ ጊዜ ጨዋታውን ማድረግ ችሎ ነበር። ቼልሲም ከዚህ ጨዋታ አስቀድሞ ባደረገው የወዳጅነት ጨዋታ ሪያል ሶሲዳድን 3-1 ማሸነፍ ችሏል። የቼልሲን 3 ጎሎች ማስቆጠር የቻሉ ተጫዋቾች አዲሱ ፈራሚ ሞርጋን ሮጀርስ እንዲሁም ደግሞ ጃኦ ፔድሮ ሁለቱን ነበሩ ማለት ነው። ፕሪሚየር ሊጉ እስኪጀመር ግን በጣም ነው ናፈቀኝ። ኤኒዌይ እናንተ ስለነዚህ ውጤቶች ምን ትላላችሁ? ነገ በኮሚኒቲ ሺልድ ከቀኑ 11 ሰዓት እንግዲህ መድፈኞቹ አርሰናሎች ከማንቸስተር ሲቲ የሚፋጠጡ ይሆናል ማለት ነው። የዚህን ጨዋታ ግምትም ኮሜንት ሴክሽን ላይ አስቀምጡልኝ። ከቀጣይ ሳምንት ጀምሮ ደግሞ የናፈቅነው ፕሪሚየር ሊግ የሚመለስ ይሆናል ማለት ነው። ይሄ ነው ማንቼ፣ ይሄ ነው ብራንዶ አሞሪም የኔ አባት ወስዶ ልጥፍጥፍ አረጋት በሚላን ተበቀላጫ። ኧረ በስመ አብ ታምር ነው። 4-2 በስመ አብ ቃላት የለኝም ለሚላን። እውነት ነው የምላችሁ። አቦ በናት ጀለስ ይችለዋል። ለማንኛውም አሞሪም ልጥፍጥፍ አረጋት። ይመቸን።